ፋይዳ ብሔራዊ መታወቂያችሁን አንድ ጊዜ ከፖስታ ቤት ወይም ደግሞ ከቴሌ ካሳተማችሁት በኋላ ለሁለተኛ ጊዜ መታወቂያችሁ ጠፍቶባችሁ ወይም ደግሞ መታወቂያችሁ ተሰብሮ ወይም ደግሞ ፋይዳ መታወቂያችሁ ላይ ያለው መረጃ ተሳስቶባችሁ አስተካክላችሁ ለማዘዝ ስትሞክሩ አልሰራ ይላችኋል። ዛሬ እንዴት አድርጋችሁ ከቤታችሁ ሆናችሁ በሞባይል ስልካችሁ ማዘዝ እንደምትችሉ በቅደም ተከተል እንመለከታለን። መጀመሪያ ወደ ክሮማችን ገብተን id.gov.et አንድ ሰው ለሁለተኛ ጊዜ ካርድ ፕሪንት አፕላይ ከማድረጉ በፊት መያዝ ያለበት ዶክመንት አለ። እዚህ ጋር አፕላይ ስታደርጉ የምታስገቡት ዶክመንት አታች የምታደርጉት ዶክመንት አለ። ለምሳሌ አንድ ሰው ስሙ ተሳስቶበት ስሙን አስተካክሎ ከሆነ ሁለተኛ ፕሪንት ሊያደርግ ሲል የተሳሳተውን ስም ያዘው መታወቂያ መያዝ አለበት፣ የተበላሸውን ካርድ ማለት ነው። ሁለተኛ ደግሞ ካርዱ ተሰብሮ ከሆነ የካርዱን ስባሪ መያዝ አለበት፣ ተሰብሮ ምናምን ታጥፎበት ምናምን ከሆነ ማለት ነው። ሶስተኛ ደግሞ መታወቂያው ጠፍቶበት ከሆነ ካርድ ፕሪንት የተደረገው ጠፍቶበት ከሆነ መታወቂያ ሲጠፋ ከፖሊስ የሚጻፍ ማመልከቻ አለ። ከዛ ያን ጽፎ መያዝ አለበት፣ እዚህ ጋር ታች የሚደረግ ማለት ነው። ኦርደር ካርድ ፕሪንት የሚለውን እንመርጣለን። ኢትዮ ፖስት እና ኢትዮ ቴሌኮም የሚል እኛ ኢትዮ ፖስትን እንመርጣለን። እኛ የምንለው ሪፕሪንት ነው። የፋይዳ ተለዋጭ ቁጥራችሁን ታስገቡ ያደርጋችኋል። ሪፕሪንት የምናዝበት ምክንያታችን ምንድን ነው? ሶስት ነገሮች አሉ ነገርኳችሁ። ብሮክን የሆነ ወይም ዳሜጅ ከሆነ ካርድ ካለን፣ መረጃችን ደግሞ አፕዴት አድርገን ከሆነ ወይ ካርዳችን ጠፍቶብን ከሆነ እኔ አሁን አፕዴት አድርጌ ነው ብዬ ባስብ እና እዚጋ ተርም ኤንድ ኮንዲሽኖች አሉ። እዚጋ አነባቸውና እነሱን ተስማሙ። አሁን እዚጋ ምን ያስፈልገናል? እኔ አሁን አፕላይ ማድረግ የፈለኩት ለምንድን ነው? መረጃን አሻሽዬ ካርድን ለመቀየር ፈልጌ ነው። ምን እጄ ላይ ያስፈልገኛል? የድሮ የተበላሸው ካርድ እጄ ላይ ያስፈልገኛል ማለት ነው። ካርድን እንደምትመለከቱ ለሁለት በመቀስ ቆርጬ ፎቶግራፍ አነሳዋለሁ። አታች የሚደረግ ፋይል አፕሎድ ሰክሰስፉል ያለን። ከዛ የምንፈልገውን የካርድ አይነት እንመርጣለን። ከዛ የምንቀበልበትን ቦታ እንመርጣለን። እሱን ከጨረሳችሁ በኋላ መጨረሻ ላይ ሰሚት ማለት ነው። ሰሚት ካላችሁት በኋላ 24 ሰዓት መጠበቅ አለባችሁ። አፕሩቭ መደረግ አለበት። እናንተ አታች ያደረጋችሁት ዶክመንት የሚመለከተው አካል አለ። እሱ ካየ በኋላ እንደ ኖርማሉ ካርድ ፕሪንት ማዘዝ ትችላላችሁ ማለት ነው።